የፖሊሲ ጥናትና ምርምር ማዕከል ዳይሬክተር በሚኒስትር ማዕረግ አቶ አባይ ፀሐዬ እንዲሁም የጠቅላይ ሚኒስትር መካሪ ለዚህ አጭር ቃለ መጠይቅ ፈቃደኛ ስለሆኑ አመሰግናለሁ። እስኪ ለእንትኖቻችን ለተመልካቾቻችን እና ለአንባቢዎቻችን ኮንቴክስት ለመስጠት አሁን ካሉበት ሚና ልጀምርና አሁን አገሪቷ ብዙ የፖለቲካ አመራር ትፈልጋለች። አሁን የፖለቲካ አመራር አቅም ማነስ አለ እየተባለ ባለበት ጊዜ እርሶ አንድ ቲንክ ታንክ ውስጥ ነው አሁን ያሉትና እንዴት ነው ይሄ ሌላ አካዳሚሻን ሊሰራ ይችላል ወይ? የእርሶን አንደር ዩቲላይዝድ ነው እየሆነ ያለው አባይ የሚል ፐርሰፕሽን አለና እዚህ ላይ ምን ይላል? ምክንያት አለው። አሁን እዚህ ማዕከል ላይ ይሄ የፖሊሲ ጥናት እና ምርምር ማዕከል ነው የሚባለው በመንግስት የተቋቋመ ደንብ ወጥቶለት ኃላፊነቱ ታውጆ የተቋቋመ ነው። ለምንድን ነው ያስፈልገው? አሁን እንግዲህ አገሪቱ እየተለወጠች ያለች አገር ናት። እድገት በፍጥነት እየሄደ ያለ ነገር ነው። ብዙ አገራዊና ዓለም አቀፋዊ ጉዳዮች አሉ። እነኚህ ጉዳዮች በየሚኒስትሩ የሚጠኑ ነገሮች አሉ። ግን በጣም መሰረታዊ የሆኑ በጣም ትልቅ ጉዳይ የሚመለከቱ ፖሊሲዎች ሙሉ ጊዜ ወስደው የሚያጠና አካል ከሌለ ሚኒስትሮቹ ከጠቅላይ ሚኒስትሩ ጀምሮ በቀን ተቀን ስራ ተጠምደው ነው የሚውሉት። የክልል መስተዳድሮችም እንደዚሁ ናቸው። ስለዚህ የኢህአዴግን ፖሊሲ በልምድም በተለያየ መንገድም የተሻለ ግንዛቤ ያላቸው ሰዎች እና ልምድ ያላቸው ሰዎች አውጥተን ብንመድብ፣ በተለይ ደግሞ ረጅም ጊዜ ልምድ ያላቸው አመራሮች ረጅም ጊዜ ከመቆየታቸው አንጻር ለሌሎቹም ቦታ ለመስጠት ሽግሽግ እናድርግ፣ መተካካት እናድርግ ስንል የሚተካው ኃይል ልምዱ፣ እውቀቱ፣ አስተዋጽኦው አንዱ በዚህ መልክ እንዲሆን የፖሊሲው እውቀት አለ፣ የትግል ልምዱ አለ፣ ሀገራዊ ሁኔታውና ዓለም አቀፍ ሁኔታው ለመተንተንም የተሻለ አስተዋጽኦ ሊያደርጉ ይችላሉ በሚል ነው የተመደብነው። እዚህ ያለነው እኔ ብቻ አይደለሁም። አቶ በረከት አለ እዚህ፣ ዶክተር ካሱ ይላል አለ እዚህ፣ አቶ ኩማ ደመቅሳም እዚህ ነበር እና እኛ እየመራ ነው። ግን ከኛ ጋር አብረው የሚሰሩ ደግሞ ፍላጎቱም አቅሙም ያላቸው ምሁራን ደግሞ እዚህ እያሰባሰብን ነው። ስለዚህ ይሄ የቴክኒክ ጥናት ስላልሆነ ብዙ በባለሙያዎች ብቻ ሊሰራ የሚችል አይደለም። የፖሊሲ ጥናት ስለሆነ ባለሙያዎችና የፖለቲካል ምርምር ሰዎች በጋራ ሆነው ሲሰሩት የተሻለ ይሰራል ስራ። ሌሎች ሀገሮችም እንደዛ ይደረጋል በበርካታ ሀገሮች። ስለዚህ ከዚህ አንጻር ታይቶ ነው ከዕለት ተዕለት ስራኛ እንግዲህ ረጅም ጊዜ ቆይተናል። ስልጣን ላይም በትግል ጊዜም አመራር ላይ ቦታ ስንለቅ ለተኪዎች በዚህ መንገድ ብናግዝ እኛ የተሻለ አስተዋጽኦ እናደርጋለን ተብሎ ታምኖበት ነው። ሁለተኛ አሁን በጣም አንገብጋቢ የሆኑ የፖሊሲ ጉዳዮች አሉ። መሰረታዊ የረጅም ጊዜ ፖሊሲዎቻችን እንዳሉ ሊሰሩ የሚችሉ ናቸው፣ ብቁ ፖሊሲዎች ናቸው። እነሱን ለማስፈጸም የሚያስፈልጉ ለየወቅቱ የሚዘረዘሩ ፖሊሲዎች እና ትላልቅ ፖሊሲዎችን ለመተግበር ደግሞ የሚያጋጥሙ ማነቆዎች ስላሉ እነሱን ለመፍታን ግን ያስፈልጋል የኛ ስራ በሚል ነውና ይሄ እንዳውም ትልቅ ስራ ነው። በአንድ ተቋምም አይሰራም። ሌሎች ሀገሮች በርካታ የፖሊሲ ጥናትና ምርምር ተቋማት የመንግስትም ጭምር አሏቸው፣ የግልም አሏቸው። ስለዚህ የኛ ይሄ አንድ ብቻ ነው የፖሊሲ ምርምር የሚቋቋም ያለ። ለዚህ ነው ተፈላጊነቱ። ስለዚህ ከአቅም በታች አይደለም፣ ከአቅማችን ጋር የሚመጥን ስራ ነው የምንሰራ ያለ። አሁን ከሰሞኑ የዲያስፖራ ዌብሳይቶች ላይ ስፔሻሊ ኦኤምኤን ዌብሳይት ላይ አንድ የእርሶ ድምጽ ለቀው ነበር ኦዲዮ እና እዛ ኦዲዮ ላይ ምንድነው እንግዲህ እንደ ተናጋሪዎቹ አባባል ተቆራርጦ የቀረበ ነገር ነው። ግን ጎንደር ላይ በተደረገ ውይይት ጎንደር የተደረገ ስብሰባ እርሶና የመከላከያ ሚኒስትሩ ሲራጅ ፈርጌሳ የሚመሩት ስብሰባ ላይ በአቴንዳንስ ደግሞ የነበሩት ውስጥ በከፍተኛ አመራር የነበሩት ሙክታርና አባዱላ አቶ ሙክታር ከድርና አቶ አባዱላ የነበሩበት እንደነበርና ሌሎቹ ግን የከተማና የተለያየ ደረጃ አመራር እንደሆኑ
በመግለጽ እዛ ላይ እርሱ የተናገሩት ነው የሚል አንድ ኦዲዮ አሰምተውናል። ከዛ ኦዲዮ ውስጥ ይሄ ነው ብሎ የሚጠቀስ ነገር ባይኖረውም ግን በቃ በአጠቃላይ ያው በማስተር ፕላኑ ላይ የነበረውን የህዝብ ተቃውሞ ላይ እንትን መለስለስ ታይቷል ወይ እንደዛ ነገር ብለዋል ማለት መንግስት ጠንካራ እርምጃ አልወሰደም ብለዋል በሚል መልኩ ነው ያቀረቡትና ያ ኮንቴክስቱም ቦታውም ግልጽ አይደለም። ሙሉንም ኦዲዮም በእርግጥ አላሰሙንም። ስለዚህ እስኪ ሊሰጡ የሚችሉት ሃይላይት ካለ እንደነሱ አባባል ዲሴምበር 31 ወይም ታህሳስ 20 የዛሬ ወር አካባቢ ነው ዘንድሮ ነው የሚሉት። በቅድሚያ ዘንድሮ ይሁን አምና አቻምና ጎንደር ሄጄ አንድም ስብሰባ አላልኩም። አንድም ስብሰባ ብቻዬም ሆነ ከተባሉት ኃላፊዎች ጋርም ሆነ አንድም ስብሰባ አላደረኩም፣ አልተካፈልኩም። ስለዚህ የሌለ ነገር ነው። ከየት እንዳመጡት አላውቅም። የለም ማንም ሰው ያምጧት ቪዲዮዋ በሙሉ ቢያወጧት ከነ ምስሌ ከነ ንግግሬ ቢያወጧት ጥሩ ነበር። ለምን እንደዛ ያረው? ፈጠራ ነው፣ ሆን ተብሎ የሚደረግ ያለ ነገር ነው። አልሄድኩበት ቦታ ያልተሳተፍኩበት ስብሰባ እንደዛ አይነት ስብሰባ መኖሩን እኔ አላውቅም። እና ባዱላም ሄደ ከሆነ እነ ስራጅም ከሄደም ከሆነ ስለዚህ አንደኛ ይሄ ውሸት ነው። ከዛ በፊትም ወደድም ጠሉም ልክ እናስገባቸዋለን ማስተር ፕላኑ የግድ ተግባራዊ ይሆናል ብለዋል አባይ ተብሎ አምና በሰፊ በድረገጽ በተደጋጋሚ ያቀርቡት ነበር። ሰምቼ ምንድነው ይሄ ነገር እስኪ አንድ ነገር በል ብለውኝ ይሄ ነገር የለም የከተሞች አስተዳደሮች እናሰለጥን ነበር። በአገር አቀፍ ደረጃ ያለው የከተማ አስተዳደሮች ስለ ከተማ ፖሊሲ እናስተምር ነበር። እኔ በአጋጣሚ እዛ ላይ የአዲስ አበባ ማስተር ፕላን እንዴት ነው ያከራከረ ነው የሚል ጥያቄ ተነሳ። ወይ ያከራከረበት ምክንያት ምንድነው? አንደኛ ፖሊሲው ጠቀሜታ አለው፣ የትም ሀገር የሚሰራበት ነው። እነኚህ ትላልቅ ሜትሮፖሊታን የሚባሉ ከተሞች ዋና ከተሞች እና ትላልቅ የኢንዱስትሪ ወይ የንግድ ማዕከሎች ከአካባቢያቸው ከተሞች እና ከአካባቢያቸው ገጠሮች ጋር ተሳስረው ነው የሚያድጉ። ትልቅ እድል ነው፣ ትልቅ ከተማ አጠገብ ሆነ ነው። ስለዚህ በአካባቢያቸው ያሉትን መለስተኛ ከተሞች፣ መካከለኛ ከተሞች እና ገጠሮችን ይዞ ነው የሚወጣው ትልቁ ከተማ። ይሄ የትም ዓለም የሚደረግ ነው፣ የትም ዓለም የሚሰራበት ነው። ስለዚህ ምንም ጉዳት የለውም። አንድ ሁለተኛ የአዲስ አበባ አስተዳደርና የኦሮሚያ ክልል መስተዳደር አቶ ኩማ የአዲስ አበባ ከንቲባ በነበረበት ጊዜ አቶ ሙክታር የኦሮሚያ ርዕሰ መስተዳድር እያለ በጋራ ያቋቋሙት ኮሚቴ ይህን ማስተር ፕላን ሲረቀቅ ሲሰራ በባለሙያዎች የሚመራ ስተሪንግ ኮሚቴ የጋራ ኮሚቴ ከአዲስ አበባ አስተዳደርና ከኦሮሚያ ክልል መስተዳድር የተወጣጣ በእኩል ቁጥር ኮሚቴ ነበር። ስለዚህ ከመጀመሪያ ፈቅደው ፈልገው የገቡበት ነው የኦሮሚያ ክልል መስተዳድር። ማንም አላስገደዳቸው ወይ እነሱ ሳይካፈሉበት የተሰራ ማስተር ፕላን አይደለ፣ ይጠቅማል ብሎ በጋራ ሲሰሩት ነበር። ለመስተዳድር አካላትም ለባለሙያዎችም በየጊዜው እየቀረበ ምክክር ይደረግበት የነበረ ነው። ሶስተኛ ማስተር ፕላኑ ሌላ ትርጉም ተሰጠው። በኋላ የተሰጠው ትርጉም በኋላ መጣበታለሁ። ግን በሆነ ምክንያት ከኦሮሚያ ክልል መስተዳድር ኃላፊዎች ሳይሆን ከአካባቢ በአዲስ አበባ ዙሪያ ባሉ አንዳንድ አስተዳደሮች እና የተወሰኑ ምሁራን አካባቢ ይመስለኛል ማስተር ፕላኑ በትክክል አልተረዱትም ነበር። ስለዚህ እንዲረዱት ብለው ደግሞ እንደገና ስብሰባ አድርገው በጋራ አስረድተዋቸው ነበር። በኋላ የሆነ ግርግር ተነሳ። ዩኒቨርሲቲ አካባቢ የማስተር ፕላን የኦሮሚያን ክልል መሬት ወደ አዲስ አበባ ለማካለል ነው፣ የኦሮሚያ ልዩ ዞን የሚባል በአዲስ አበባ ዙሪያ ያለ ልዩ ዞን አስተዳደሩ ለማፍረስ ነው፣ ለአርሶ አደሩ ለማፈናቀል ነው ምናምን የሚል ነገር ተወራ። ዘን ውይይቱ ስለ ማስተር ፕላኑ ቶሎ ወደ ህዝብ ስላልወረደ በባለሙያዎችና በኃላፊዎች ደረጃ ስለነበረው ውይይቱ አይ ስለዘገየ እና ወርደን ቶሎ እናስረዳ ተብሎ ራሳቸው የኦሮሚያ ክልል መስተዳድር ማብራሪያ ሰጡ በየአካባቢው።
ስለዚህ ያኝ ስልጠና ላይ ነው ያልኩት ምንድነው አብረው የሰሩት ነው አዲስ አበባ አስተዳደርና የኦሮሚያ ክልል መስተዳደር ተመካክረው በጋራ እየመሩት የተሰራ ነው። አሁንም አንዳንድ ብጅታዎች ሲፈጠሩ አብረው ማብራሪያ እየሰጡ ነው። ስለዚህ እንቀጥልበታለን አስረድተን እንቀጥልበታለን እያሉ ስለሆነ እስከ ተስማሙ ድረስ ተግባራዊ ይሆናል። ካልተስማሙ ነው ተግባራዊ የማይሆነው እንጂ ነው ያልኩት። ይችላል በግድም በውድም ወደዱም ጠሉም ተግባራዊ ይሆናል የሚል ቃል የለም። ቪዲዮ አለ ምን አለ ምንም የለም። ስለዚህ አሁን ብልሃል አላልክም አይደለም የጎንደሩም ጠቅላላ ያልነበርኩበት ስብሰባ እዚህም ጠቅላላ ያላልኩት ነገር ደግሞ ፓራግራፉ ወይ አረብ ሙሉ አረፍተ ነገሩን እንኳን አያመጡት ከነ ድምጽ ይሄ አለ ብለው ነው ሐረግ የሚያመጡ እንደ የኔ ድምጽ የለም። ይሄ እኮ ያስጠይቃል ያስከስሳል። ይሄ ድምጽ የሌለበት ሙሉ አረፍተ ነገሩ ወይ ሙሉ ፓራግራፉ የሌለበት አንዳንዱ ደግሞ ባልነበርኩበት ቦታ ባልነበርኩበት ስብሰባም ነበር እሱ እዛ ነው የተናገሩት እየተባለ ነው የሚፈጠራ የሚደረግ ያለ ይሄ አላልኩም ሐሰት ነው የመጀመሪያ መልስ። ዋናው መልስ ግን ለምንድን ነው እንደዚህ የሚያረጉ ያለው እነኚህ በዚህ በሁከትና በግርግር ሊጠቀሙ የሚፈልጉ ያሉ ኃይሎች እኔን ሌሎች እንደዚህ መርጠው ስማቸውን ሊያጠፉ ሊያጠላሉ ህዝብ ጋር ሊያጋጩ ስም ሊያጠፉ አጀንዳውን ወደ ሌላ አቅጣጫ ሊወስዱት የሚፈልጉ ያሉ ምክንያታቸው በግልጽ ህዝብ ቢያውቀው ጥሩ ነው። አንደኛ ምክንያታቸው በዚህ በአዲስ አበባ ዙሪያ ያለ የኦሮሚያ ልዩ ዞን የሚባል አካባቢ እዛ ያሉ አንዳንድ አስተዳደሮችና አዲስ አበባ ውስጥ ያሉ አንዳንድ ባለሀብቶች የኦሮሚያ ባለሀብቶችም የሌላ ብሔር ባለሀብቶችም በተለያየ ህገወጥ መንገድ የያዙት የወሰዱት የቸበቸቡት መሬት አለ በስፋት በብዛት ሁለት የሰለስት ተገላብጦ የተሸጠ የተለወጠ መሬት አለ። የቸበቸበው እዛ ያለ አስተዳደር የአዲስ አበባ አስተዳደር የገዙት በርካታዎቹ አየር ነጋዴዎች ናቸው። ጤናማ ነጋዴዎችም የገቡ ሊኖሩ ይችላሉ። ስለዚህ ማስተር ፕላኑ እነኚህን ከተሞችና ገጠሮች ከአዲስ አበባ ጋር ሊያቀናጅ በመሰረተ ልማት በውሃ በመንገድ በባቡር በትራንስፖርት ገበያ ሊያቀናጅ በአዲስ አበባ ዙሪያ ያለ የኦሮሞ ህዝብ አትክልትና ፍራፍሬ ጥራጥሬ ለስጋ ለወተት የሚሆን እንስሳት ተዋጽኦ ሊያቀርብ እንደዚህ አይነት ፕላን ነው ያለው የአግሮ ኢንዱስትሪ እንዲስፋፋ። ስለዚህ በንግድ በግብይት በመሰረተ ልማት እንዲተሳሰሩ ነው እንጂ የኦሮሚያን ቅንጣት ታህል መሬት ወደ አዲስ አበባ ለማካተት ያሰበ ማስተር ፕላን የለም። ለምን ወደዚህ ተረጎሙት? ይሄ ነገር ተግባራዊ ይሁን ሲባል መሬቱ እንዴት ይልማ መሰረተ ልማቱ እንዴት ይዘርጋ ኢንቨስትመንት እንዴት ይሁን ሊባል የተዘረፈ መሬትና የዘረፈ ያዘረፈ ያንዴ ሊታወቅ ነው ያንዴ ሊገኝ ነው። ስለዚህ ካስተዳደሩም አንዳንድ አካላት አሉ ከነጋዴውም በዚህ መንገድ የዘረፉ አሉ። ይሄ እንዳይታወቅ ነው ማስተር ፕላኑ ሊያፈናቅላችሁ ነው የኦሮሚያን ክልል መሬት ሊወስድ ነው ወደ አዲስ አበባ በሚል ተርጉመው አጣመው ወደ ግርግርና ወደ ብይታ ያወሰዱት አንዱ ትልቁ ምክንያታቸው ይሄ ነው። ስለዚህ ጥቂት ያስተዳደር አካላት አሉ ይሄን መሬት መቸብቸብና መዝረፍ ላይ የተሳተፉ የተወሰኑ ነጋዴዎች አሉ። ይሄ ጉዳቸው ይሄ ገመናቸው እንዳይጋለጥ በዚህ ሂደት ነው ቀድሞው ተከላከሉት። አንድ ያኔ ይሄ ነው ምክንያቱ። አሁን ደግሞ ሁለተኛ ምክንያት አለ። ምንድነው? አሁን ሁለተኛ ምክንያት መንግስት በሀገር አቀፍ ደረጃ የመልካም አስተዳደር ችግር አለ ይሄን ችግር የኔ ችግር ነው ብሎ ተቀብሎ መፍትሄ አስቀምጦ ቶሎ ይሄን ችግር ፈታለሁ ከህዝብ ጋር ሆኜ ብሎ አወጀ። በኢህአዴግ ጉባኤ ታወጀ፣ በየድርጅቱ ጉባኤ ታወጀ፣ በመንግስት ታወጀ። የመልካም አስተዳደር ችግር ሊፈታ ከሆነ ሌባው መሬት የቸበቸበው ጉቦ የሰጠው ጉቦ የተቀበለው ሌላ ግፍና በደል ህዝብ ላይ ያደረሰው ህዝቡ ሊያጋለጠው ሊጠየቅ ነው። ይሄ ከመምጣቱ በፊት ማስተር ፕላን ብለን ምን ብለን ግርግር እንፍጠር የሚል ደግሞ አሁን የጨመሩት ሌላ ተጨማሪ ምክንያታቸው።
ከዛ አልፎ ደግሞ የተወሰኑ ግለሰቦች ላይ የሚያነጣጥሩ ያሉ ለምንድን ነው? መሰረታዊ ምክንያቶቹ እነኛ ሁለት ሆነው የተወሰኑ ግለሰቦች ላይ እኔም ለእንትን ሌሎችም ደግሞ የሚያነጣጥሩበት ያለው ምክንያት ምንድነው? ይሄ ሁላ ያበላሹት የዘረፉት ያዘረፉት ጥቂት ነጋዴዎችና ጥቂት የኦሮሚያ ልዩ ዞን አስተዳደር አካላት ናቸው። ያፈናቀሉት ህዝቡን ካሳ ስጦት ተብለው ካሳውን የበሉት እነሱ ናቸው። እነሱ እንዳይጠየቁ በአንድ በኩል ማስተር ፕላን ነው ይባላል፣ በሌላ በኩል ህወሓት ነው ፌደራል መንግስት ነው ብለው የማይመለከተው እጅ የሌለበት አካል እዚህ ጉዳይ ላይ ተጠያቂ ሊያረጉ ተጠያቂዎቹ ሌላን ሰው ተጠያቂ ያረጉ ነው ያሉት። ህወሓት እዚህ ውስጥ ምን አለ? ህወሓት ፌደራል መንግስትን ያስተዳድራል። ህወሓት አዲስ አበባን ያስተዳድራል ያለ ህወሓት ትግራይን ነው የሚያስተዳድር ያለ። በፌደራል መንግስት ደግሞ እንደ ሁሉም ሌሎች የኢህአዴግ አካላት ተሳታፊ ነው። ለምንድን ነው ህወሓት ላይ የሚነጣጠር ያለ? ለምንድን ነው አንዳንድ የህወሓት አመራሮች ላይ የሚያነጣጥሩብን ያለ? ለምንድን ነው የትግራይ ህዝብ ላይ እና ህወሓት ላይ የሚያነጣጥሩ ያለ? የዘር ጥላቻ ነው መቀስቀስ አጀንዳው። የኦሮሞ ህዝብ መሬትን የዘረፋችሁ ያዘረፋችሁ እናንተ፣ በጉቦ የመዘበራችሁኝ እናንተ፣ ፍትህ የከለከላችሁኝ የማታዳምጡኝ ያላችሁ እናንተ እያላቸው እያለ እነኛ አንዳንድ አስተዳደሮች እዚህ አካባቢ ዞን አካባቢ ያሉ፣ ወረዳ አካባቢ ያሉ፣ ከተሞች አካባቢ ያሉ አይኛ አይደለንም ህወሓት ነው፣ አይኛ አይደለንም ማስተር ፕላኑ ነው፣ አይኛ አይደለንም ኢህአዴግ ነው ብለው ወደ ሌላ አቅጣጫ ሊያስቱ ህዝቡ ደግሞ ገብቶታል። እናንተ ላችሁ ዞር በል ሄዱ ወይ አስተካክሉ ነው ያላቸው ወረዳ አስተዳደሮችን፣ ከተማ አስተዳደሮችን፣ ሌሎች የመጡ ኃላፊዎች። ስለዚህ ህዝቡን ቢጠይቀው ያለ የመልካም አስተዳደር ችግር ፍቱ፣ የቸበቸባችሁት መሬት ያዘረፋችሁት መሬት መልሱ፣ ለምንድን ነው እንደዚህ ያደርጋችሁት ነው። የበላችሁት ጉቦ የበላችሁት ለኛ የተፈቀደ ካሳ አፈናቅላችሁን በተናችሁን የቀራችሁ እናንተ ናችሁ ነው የሚላቸው። በእነሱ ላይ ያነጣጠረውን የህዝብ ጥያቄ ወደ ፌደራል መንግስት፣ ወደ ህወሓት፣ ወደ አባይ ፀሐዬ፣ ወደ እገሌ አቅጣጫ ማሳት ማወናበድ ነው የተያዙት። እውነቱ ይሄ። የኦሮሚያ ህዝብ ግን ያውቃል ማን እንደዘረፈው፣ ማን እንደበደለው፣ ማን እንዳጉላላው፣ ማን እንዳዘረፈው፣ ማን እንዳፈናቀለው ያውቃል። ይዟቸዋል አጥብቆ። አምጡ መልስ ፍቱ፣ ይሄን እናንተ ናችሁ ብሏቸው ወደዛ ወደዚህ ቢያረጉት አሁን የለም። አይኑ ጆሮ በደንብ አስተውሏል። የኦሮሚያ ህዝብ ጥቅሙን ያውቃል፣ መብቱን ያውቃል፣ የሚጎዳውና የሚጠቅመውን ያውቃል። የኦሮሚያ ህዝብ ነው ምስክራችን። የኦሮሚያ ህዝብ የሚጠይቃቸውን ያለ ጥያቄ ይመልሱ አስተዳደሮቹ ነው የሚል ያለ። ጸረ ሰላም ኃይሎቹ ደግሞ እዚህ ውስጥ አይገቡብን ነው የሚል ያለ ህዝብ። ምንም አያደርጉልን። የሰራልንም ኢህአዴግ ነው፣ ኦህዴድ ነው። ጉድለትም ያለው ደግሞ እንደ ወገን እንደ ልጆቻችን እስኪችን ማስተካከሉችን አርሙ ነው የምንላቸው ያለ ነው የሚል ያለ። እንደ ልጆቹ ነው ምክር የሚሰጥ ያለ፣ እርምት የሚሰጥ ያለ። ስለዚህ በዚህ መንገድ ነው መታየት ያለበትና አጀንዳቸው የዘር ጥላቻ መቀስቀስ ነው። አጀንዳቸው እነሱ ያሉ በደለኞቹ በዳዮቹ ሌላ በዳይ ለማስመሰል ነው። ይሄ ነው የሚታየው።